ሰላም እንዴት ናችሁ? ደህና ናችሁ ወይ? እሁዳችን እንግዲህ በዛ ላይ ደግሞ የቤታችንም ነበረች። ስለዚህ ዳቦ ጋግሬ ነበረ። ቡና አላፈላውም፣ ሻይ ነው ያፈላሁት። የተፈጨም ቡና ስላልነበረኝ በቃ ቢዚም ስለነበር ቀን ሻይ ቆንጆ የኢትዮጵያ የድሮ በቃ በቅመም ያበደ ሻይ ይባል የለ የሻይ ቅመሞቹ በሙሉ ነበሩና እነሱን አምጥቼ በሱ ቆንጆ ሻይ ነው ያፈላሁት። የምር በጣም ይጣፍጥ። እንደዚህ አይነት ሻይ ከጠጣሁ እርግጠኛ በጣም ቆይቷል። ኢትዮጵያን የጠጣሁት ማለት እሱንም በጣም ቆይቷልና ቆንጆ የቅመም ሻይ አፈላሁ ማለት ነው። ቡናን የሚያስነቅ ከዛ ዳቦዬን ቆረስኩኝ። ያው ባርክ ያለውኝ ቪዲዮ ስላልገባ ነው። እና እዚህ ጋር ደግሞ ሩዙ እንግዲህ ተቋቁሩ ምንድነው እንዳትሉኝ የድስጡ የመጨረሻው ስለሆነ ባለፈው የሰራሁት የአትክልቱ ማለት ነው። ቅዳሜ ዕለት ነው የሰራሁት። እሱን ቀናንሽ ያስቀምጬ ፍሪጅ ከዛ መጨረሻ ላይ የቀረውን በቃ እሱን ነው ምሳ የምበላው ብዬላችሁ ልክ ስጨልፈው ለካ ከስር እንዳለ ያዝ ያደረገ ነው ማለት ነው። አይ ብዬ መቼስ ድጋሚ አሁን ልሰራ አልገባልኩና በላሁት ማለት ነው። ሻይን እዩት እንዴት እንደሚያር። በዛይ ደግሞ የሚያምር ብርጭቆ አላገኘሁም ሴትዮዋ ጋር እና ለራሴ እኮ በጣም ነው የማውቅበት። ወይኔ የእውነት በጣም ነው ራሴን የምወደው። ራስ ወዳድ አይደለሁኝም ግን ራሴን በጣም ነው የምወደው። እውነቴን ነው የምላችሁ በጣም ነው የማከብረው ራሴና ቆንጆ ነገር ሳይ ለራሴ ነው በቃ እንትን የምለው። ለራሴ ስላችሁ ለሌላ አላስብም ሳይሆን በቃ እንደዚህ እንደምታዩት ማለት ነው ማሳለፍ በጣም ነው የምወደውና ብርጭቆን ሳየው እሷ የምትጠቀምበት አይደለም ያው አትፈልገውም። ስለዚህ ለምን እኔ ሻይ አልጠጣበትም? እንደሚያምር ሻይ በሚያምር ብርጭቆ ብዬላችሁ እንትን አልኩኝ ማለት ነው። ዳቦ ደግሞ የሚጣፍጥ ነበረ። ቆንጆ ዳቦ ነበር። ሻማዬን ለኮስኩኝ። እመቤታችንም ስዕል አድኖ ላይ ሻማ ለኮስኩኝ። እዚህ ጋር ደግሞ እኔም ለራሴ ለኮስኩኝ። በቃ አብዬ እጣን ጨስ ሲል ደግሞ ታውቃላችሁ ድካም ምን ያደርጋል። ብቻ እግዚአብሔር ይመስገን ተባረከ። ደስ የሚል የምስራችሁም ሰምቼበት በቃ ደስ የሚል የምስራችሁ ሰምቼ ነበርና እሁድ ከሌላ ጊዜ እጅግ በጣም ለየት ያለ ደስ ብሎኝ ነበር ያሳለፍኩትኝ። በቃ እውነት ለመናገር ምሽቴ ደስ ይል ነበር። ከመሸ በኋላ ደግሞ እንግዲህ ልጄ ልደት ነበራት። ዲሰምበር 1 ልደቷ ነውና ለሷ ደግሞ ጠዋት ቁርስ ድግስ ነበረኝ። ሰው ለዛ እንትን እያልኩኝ ነበር። እቃዎቹን ማታ ላይ እያዘገጃጀው ነበረ። ያው እንግዲህ ምሽቴን በዛ አሳለፍኩኝ። በጣም ደክሞኝ ነበር ግን እግዚአብሔር ይመስገን በጣም አሪፍ ጊዜ ነበረኝ። እና ይሄን ቪዲዮ እንግዲህ እንደተለመደ ሁሉ ጊዜ እንደምሰራው ለእናንተ እንዲያነቃቃችሁ ነው። ሁላችሁ እንግዲህ